ጠቅላላ ጉባኤ ውሳኔ ሊሰጥ ይህንን ወረቀት ሰጠኝና እንዳትቀር ብሎ አስጠነቀቀኝ። እንዳትቀር በቃልህ በርትቼ ምርኩዝ አበጅቼ እኔስ እንደምንም አልቀረውም መጣሁ፣ ግን አንተ ቀረ ወንድሜ አንተን አጣሁ ወንድሜ ቆምኩኝ ከመንገዱ ወደ ኋላ ወደ ፊት ወደ ቀኝ ወደ ግራ ጠፋኝ መራመዱ አንተን ይዘውብኝ እግሮችህ የት ሄዱ? ኧረ አንገዳገደኝ እንኳንስ ማመኑ መስማቱ ከበደኝ። ቀጠሯችን ሞተ አትገናኟትም ብሎ የዶለተ ከጀርባችን ሆኖ በድብቅ የዛተ አቤልን አስቀረ ቃየል ተደሰተ። ይህንን መቀበል እንደምን ይቻላል? በንገረኝ ወንድምዬ፣ ሕይወት ይህን ይመስላል? መኖር እንዲያከባድ መሞት እንዲቀላል የምንለው የለን ከቶስ ምን ይባላል? እንደምን ያለነ መጠሪያውስ ስሙ ራሱ ይመስላል ፍቺና ትርጉሙ። ወይ አቤል መልካሙ እንግዲህ እንዴት ሆን? ወዴት ትረፍ ወፏ? ወዴት ያደርሳታል ቢረዝምስ ክንፏ? ሌሊቱን ጨርሳ ስትነቃ ከእንቅልፏ እስከነ ጎጆዋ ወድቆባታል ዛፏ። ወንድም ዓለም ዋርካ ወንድም ጋሼ ዋርካ ምን ይሆን የነቃ? እንዳ ወንድም ጋሼ አንተስ እኮ ቆመህ ህመምን ያውቃል ምንህን አመመህ? ልብ እኮ ተላጠ ኧረ አይን ፈረጠ። ማይግሬን ሆነና ራሷን ከፈላት በአንድ ጎን ይዞ ትኩሳቱ አነፈላት። አይቦሪ ቀለሟን በጥቁር ቀየረች ድሬዳዋ አመማት ሐኪሟን ቀበረች። አንተ ቅን አገልጋይ ነጭ ገዋን ለባሽ ከስንቱ አይን ስር አንተ የእንባ አባሽ ከበሽታ ጋራ ስብዕናን ዳባሽ መቼ ብቻ ነህና አንተ ደርሶ አካሚ መድኃኒት ጭምር ነህ ወንድም ለታማሚ። የደግነት መልኩ የሰርነት ልኩ የርኅሩህነትም ሁለተኛ ስሙ ቅንና በጎ ሰው ወይ አቤል መልካሙ። ቁም ነገር ጨዋታ ለዛና ፈገግታ በሽታ ይፈውሳል፣ ቀልድ ደም ያወርዳል፣ ስኳር ይቀንሳል። ስታቅፈኝ ግሉኮስ ከትከሻ ያልፎ ለልብህ ይደርሳል። በሽተኛ ሆኖ ወደ አንተ የመጣ ጓደኛ ሆኖ ነው ከቤት የሚወጣ። በፍጹም ትሕትና ክብክብ በማድረግ በፍቅር ማገልገል የሚለውን ሐረግ የተከበረውን የሙያህን ማረግ ከፍ አድርገህ ይዘሃል። አገልግለህናል፣ አሟክመህናል። በሰውነት ልኬት መቼም የሚመዘን ከብዙ አቅጣጫ ከአራቱ ማዕዘን እርግጥ መች ይታጣል። እጅግ በጣም ጥሩ ከጥሩ ይበልጣል። ከደጋጎች መሃል ደግም ይመረጣል። እንደዚህ ነህ። ርኅራኄ እኮ ነው እንግዲህ የሞተ። በጎነት ረገፈ፣ መልካምነት ተቀጠፈ፣ ደጋፊ እጅ ታቀፈ። ብዙ እኮ ነው በአንድ ጊዜ ከውስጣችን የረገፈ። በአንድ አንተ ውስጥ ሺህ ነገር ነው የረገፈ። አባምላ ከነመላው የድሃ ዛፍ ከነጥላው የእንባው አባሽ እስከነ ማዕረቡ ከሀሳብ አውጪው ሰው እስከነ ሀሳቡ አንድ ላይ አልተጠሙ። ብዙ እኮ ነው ትርጓሜ የሰውነት ቃሉ መፍቻ። አቤል ማለት አንድ ሆኖ ከቶ አይደለም አንድ ብቻ። የወጣቶች ወጣት አባት ደግሞ አባቶች የእናቶች ባለልባት። ኧረ ነፍስን ግራ ገባት። በፈጣሪ እርዳታ በአንተ ሰበብ ድኜ ቆሜ ተራምጄ ካምናው በጎ ሆኜ
በእጅና በሙያ ስብራቴን ተጠግኜ በቅጡ እንኳን ወንድም ይሁን መቼ ቻልኩኝ አመስግኜ ረዳው ለወትሮስ ረዳው ለወትሮስ ለክፉ ቀን መዳረሻ ፈሪሳ አይነት ሆኖ እንደ ለቀስቀሻ ያላዝን ነበረ ይጮህ ነበር ሙሳ ምንም ሳንሰማ ምንም ሳይደመጥ እንዲሁ እንደ ዘበት ሸምተን በቆመበት ነጠቀን ጣረሞት አካባቢውን አሞት እኔን ወንድም ዓለም እኔን ወንድም ጋሼ አወል ሆይ ወዴት ነህ እያልኩኝ አልቅሼ ብጮህም ለራስህ እንግዲህ ዝናሽ እኔን ወንድም ጋሼ እንሰነባበት በልደናውን ወንድም ተከታይነን እኛም ቀድመ ብትሄድ ያለማቱ ገዢ ቸሩ ደግ አምላክም ስለኛ ውለታ ነፍስያን ያክም በሰላም ያኑርህ እረፍ ከድካሙ ከቃየል ተመርጧል አቤል መልካሙ እንዳው ግን ላፍታ በዚያ ሁኔታ በዝርዝር ቦታ ለምንኖር ለኛ ደጎች ሁሉ ብለህ ቀስቅሰን ተኛ። ደህና ሁን ወንድሜ።